طيب ይሄንን ከተረዳን አላህ በፈለገ ጊዜ ለምን አይናገርም? ምን ይከለክለዋል ስንላቸው አይ በፈለገው ጊዜ መናገር ከሆነ አንደኛ ልክ እንደ ሌሎች الصفات الفعليه አንዴ መናገር አንዴ ላለመናገርን ያመጣል። ያ ደግሞ ጉድለት ይሆናል። እንዴት ጉድለት ይሆናል ስንላቸው ምን አሉ? በማይናገርበት ጊዜ ያው መናገር መልአት صفة ከማል ከሆነ ጥሩ ነገር ከሆነ በማይናገርበት ጊዜ ጎደለ ማለት ነው። ጥሩ ሹብሃ ነው ይሄ። አላህ ሲፈልግ ይናገራል። እንዲያውም መናገር ሁሉ ጊዜ በቃ ማቆም የማይችለው መገለጫ ቢሆን ኖሮ ነበር እንዴ ጥሩ። ሲፈልግ ይናገራል፣ ሳይፈልግ አይናገርም። የፈለገውን ያደርጋል። ይሄ አላህ የበላይነትን ማረጋገጫ ነው። መሺአውን ያሳያል። ከመሺአ ጋር የተያያዘ ነው ማለት ነው። ገብታችኋል? ከይሁንታዊ ፍላጎቱ ጋር ነው። ሲፈልግ ይናገር፣ ሳይፈልግ አያስገድደውም ማለት ነው። ሌላው ደግሞ በማይናገርበት ጊዜ አለመናገሩ ከማል ነው። ለምን? አላህ ሐኪም ነው፣ ጥበበኛ ነው። በሱ እውቀት ላይ ጥበብ ላይ በተመሰረተ መልኩ ይህ ንግግር በቦታው ሲሆን ነው መልአት የሚሆነው። ያለ ቦታው አይናገርም። አለ ቦታው አለመናገሩ ደግሞ ቅድም እንዳልነው የመልአት መገለጫ ይሆናል ማለት ነው።